እንደምታዩት እንግዲህ ፎቶ ላይ እንደምታዩት ቅጣው ትንሽ አመም አድርጎብኝ ነበርና ያው ትንሽም አይባልም ያው ካለፈ በኋላ ትንሽ ልበል እንጂ አሞት ነበረ በጣም ኦክሲጅን ሁሉ እየተጠቀመ ነበረ አይሲዩ ራሱ ገብቶ ነበረ ያው በሞትና በድነት መሃል ላይ ነበርና እኔም እዛ ነበር የቆየሁት 24 ሰዓት ሙሉ ስንትቼ መሄድ አልቻልኩኝም ያው አምልጦን ነበረ እንደ ቀልድ ሳናስበው ግን ያው አይሲዩ ገብቶ ነበረ ኦክሲጅን እየተጠቀመ ነበር በጣም ደክሞ ነበር ምግብ ራሱ አይበላም ነበረ ይሄንን ቆይታ ለመናገር ነው የመጣሁት ያው ፎቶ ላይ እንደምታዩት በጣም አሞት ነበርና እሱን ለመናገር ነው የመጣነው ዛሬ እንግዲህ ለሊት አካባቢ ላይ እንደ ህመም ተሰማኝና ነፍስ ውጪ ነፍስ ግቢ ትኩሳት ምናምን የማንቀጥቀጥ ምናምን ሲበዛብኝ ሹፌሩን ጠርቸና ህክምና ወሰደኛል ከራ ነው እንትን የሚለው አፉ እንደተከፈተ ነው አይኑ ፈጣን በቃ ሌላ ታሪክ ነው በቃ ምንም ወሬ የለም አይኑ እንትን ብሎ ወረበስ ማም እግዚአብሔር ብቻ መልስ ያንን ብሎ ማውራት እንጃ ዛሬ አልፉ በየለቀሰች ወረደች አብሰላት ማለት እዚህ ምንድነው ታወራ በቃ እንዴት በቃ የሚን እንትን ማለት እንዴ እንኳን እያልኩ መሄድ ሲቲዮ እግሬ ጠንብ ያለኝ በቃ ደረጃው መውጣት ማለት ነው ማሽን ላይ ተገጣጥሞብኝ አይነት ስሜት ነው እንደገና ሐኪሞች ገቦይ በጭላንጭል ተወስ ይለኛል አይ ሲንኩ ደግሞ አስተማሚ ምናምን እኮ አይገባም ዋላ ምን ያህል ጊዜ እንደምንኖርላችሁ ማናውቀው ግን በቀሪው ዘመናችን የተሻለ ነገር እየሰራን እንደምንኖር አጣጣና ጀግንነቷ ኮሜንት ላይ ሐሳብና አድናቆታቸውን ግለጹልኝ አመስግኑልኝ እውነት ሰላም ጤና ይስጥልኝ ወደ ቤተሰቦቻችን እንዴት ናችሁ እንደምከብርማችኋል እኛ ተመልሰን መጥተናል እግዚአብሔር ይመስገን ስላየናችሁ እና አብረን ስለተገናኘን በጣም ደስ ብሎናል አብራችሁን ቆዩ መቼም እንደተነፋፈቀን እርግጠኛ ነኝ ባለፈው ደግሞ የአቢ የቅመማዋ 13ኛ ዓመት ልደት በዓላችንን በቅርብ ቀናት ውስጥ ምን ነው ጠፋችሁ ትናፍቁናላችሁ አይነት ነገር ብዙ ኮሜንቶች በመነፋፈቅ ላይ ያተኮሩ ነበሩ መጥፋታችንን ወቀሳ ቀርቦብናል አይከፋም መጥፋት አልነበረብንም ግን የባለፉትን 9 ወራት መሃል ላይ እግዚአብሔር ይመስገን ግን ጥሩ አልነበሩምና ለኛ ከጤናማ አኳያ አንፃር ለኔም ጥሩ ስላልነበሩን ያልመጣ ነው እንግዲህ ሆስፒታል ምንም ያሳለፍኩባቸው ጊዜያቶች አሉ እሱን ለእናንተ ማስተላለፍ በጸልዩልን በጠይቁን ደስ ይላል ግን ጭንቀት መፍጠር መስለው ስለተሰማንና አሁን የተሻለው ጊዜ ስለመጣ ነው የመጣ ነው ያው እግዚአብሔርን እናመሰግን አብረን ያለፉትን ጊዜያቶች የጠፋንባቸው ጊዜያቶች ለምንድን ነው የሚባለው ላይ መልስ ለመስጠት እናንተም በጣም ናፍቃችሁናል እኛም ናፍቀናል እንኳን እናንተ ግን የጠፋንበትን ጊዜያቶች ለምን እንደሆነና እንዴት እንዳለፍናቸው እግዚአብሔርን ለማመስገን ለዛ ብለን የመጣ ነው አብራችሁን ቆዩ ይሄ እንትን ስጋት አይግባችሁ ኦክሲጅን ነው ይሄ ኦክሲጅን ነው ምናልባት እንደ አዲስ በዚህ ሰው ሰራሽ ኦክሲጅን እየተነፈስኩ ስታዩኝ በጣም የከፋ ችግር ውስጥ ያለው እንዳይመስላችሁ በጣም የከፋ ችግር ውስጥ አይደለም ያለሁት እግዚአብሔር ይመስገን አሁን እጅግ በጣም ደህና ነኝ ግን ይሄን ስላችሁ እጅግ በጣም እጅጉን የከፋ ጊዜ ነበረ ከሞት አፋፎች የተመለስኩባቸው 1-2-3 የማይባሉ ቀናቶችን አሳልፈናል እነኛን ቀናቶች እንዳልፍ በመጀመሪያ ደረጃ እንዳልፍ የረዳኝን እውነትም አሁንም ትንሽ ጊዜ መኖር አለብህ ተብሎ እንደገና እንደ አዲስ ህይወት ተጨማሪ እድሜ የጨመረልኝን ምን እንደማደርግ በዚህ ምድር ላይ እስካሁን በኋላ ግራ እስከሚገባኝ ድረስ የሱን ፍቃድና ሐሳብ ብቻ ለመፈጸም እንዲያበቃኝም የሚችል አዲስ ህይወት የሰጠኝን ባጭር አማርኛ ቻሉ እግዚአብሔር አምላክ ፈጣሪ ከልብ በመነጨ ስሜት በእናንተ ፊት አመሰግናለሁ ከእናንተ ፊትም ከእናንተ ውጭም 24 ሰዓት ለክብሩ እየቆምኩ እያመሰገንኩ የምኖር ሰው
እንዲያደርገኝ ከፊቱም እንዳለኝ እንዲያደርገኝ ብርታትና ኃይሉ እንዲሰጠኝ በእናንተ ፊት አሁንም ጠይቃለሁ። ለያለኝ ብዬ አላስብም። በሁለተኛ ደረጃ እንግዲህ ምናልባት ተነሰም ትብዛም ሳሪን ታቋታላችሁ። የዛን ጊዜ እግሯ ላይ በነበረ ጊዜ አብረን ያሳለፍነው በድር በምድር ነው ብላ ነው መሰለኝ። ከዛ በባሰ መልኩ ደግሞ ለ24 ሰዓት አጠገቤ ሳትለይ ሆስፒታል በነበርኩበት ጊዜ ቀንም ከሌሊትም ወንበር ላይ ቁጭ ብላ ያደረች ማደሩና ጊዜ ማሳለፈው ብቻ ሳይሆን ያንን መከራ ያየች አብራይ ስለቆየች በመጀመሪያ በእናንተም ስም በእኔም በቤተሰቦችም በልጄም በእግዚአብሔር ስም ላመሰግንሽ እወዳለሁ። ወደ ዋና ሐሳብ ስንመጣ ምንድነው ያጋጠመው መስማት አለብን የሚል ጉጉት እንደሚያስደርባችሁ ሀዘርም ተቀላቅላችሁ ወይኔ ወንድሜን ወይኔ አባቴን ወይኔ ወዳጄን እንደምትለው አምናለሁ። ወደ ግድ ነው ወደ ዋና ሐሳብ ስንመጣ በመሃል ላይ እንዳጋጣሚ ለስራ ጉዳይ ከዚህ ወደ ሐዋሳ አካባቢ ሄድኩኝ። ከሐዋሳ ደግሞ ወጥቼ በሶዶ በምናምን አድርጌ ወደ 5 ከተሞች በላንድ ክሩዘር 7 ናቸው መሰለኝ 5 ከተሞች ነው 5 የተለያዩ ከተሞች ከሐዋሳ በላንድ ክሩዘር እያደረግን 5ቱም ከተሞች እያደረግን ሳውላ፣ ሶዶ እንደዚህ አይነት ከተሞች እያደረግን ወደ አርባ ምንጭ መሄድ ይጠበቅብን ነበር። አርባ ምንጭ ሄደን ደግሞ አርባ ምንጭም ስራ ሰርተን ከሳሪ ጋር ሳይሆን ከስራ ባልደረቦቼ ጋር ከአርባ ምንጭ ወደ አዲስ አበባ መመለስ ነበረብን። የመጨረሻው ቀን ከአርባ ምንጭ ወደ አዲስ አበባ ልመለስ ፕሌን ቲኬት ተቆርጦ ሌሊት አካባቢ ላይ እንደ ህመም ተሰማኝና ነፍስ ውጪ ነፍስ ግቢ ትኩሳት ምናምን የማንቀጥቀጥ ምናምን ሲበዛብኝ ሹፌሩን ጠርቼና ሕክምና ወሰደኝ አልኩት። ሌላ ሆቴል ነው ያረፈው። መጣ ሊወስደኝ። ከዛ በሌሊት 7 ሰዓት አካባቢ ከመኝታዬ እንደምንም አብሮኝ ያደሩትን የስራ ባልደረቦቼን አልነገርኳቸውም። ሹፌሩ ብቻ ይዞ ሲሄድ መንገድ ላይ ትንሽ እንደሄድኩኝ መንገድ ላይ ወደ ላይ ያለኝና ትንሽ እንደመረጋጋት በቃ መለሰኝ። አዲስ አበባ ነገ ስለምገባ አዲስ አበባ አታከማለኝ ብዬ መለሰኝ። በነጋታው እንደምንም ብዬ ብዙም አልተጨናነኩም። እርግጥ ከሌሊቱ በተሻለ ተረጋጋ ስሜት ውስጥ ሆኜ ገባሁኝ። ለተወሰነ ጊዜ ያጣኋቸው የጠፋሁባቸው ቤተሰቦቼ ጋር ተቀላቀልኩና የዛኑ ቀን ገና ማታ አካባቢ ነው ስትመጣ እራሱ እኮ 5 ተኩል መድረስ የነበረበት 7 ሰዓት አደረኩ። ፕሌን ትንሽ ዘገየና ከዛ እኛ ቡና የአርባ ምንጭ ምናምን ስለነበር አርባ ምንጭ ቡና ይዞ መጣል ምናምን ብለን ብለን ነበር የጠበቅነው። ቡና ጠጣና ትንሽ ቡና እየፈላ በቃ ላይ ወጥቼ ለራፍ ብርድ ብሎኛል ለተኛ ራሴ ምናምን ሲል እሺ ብለን ላይ ወጣ። ከዛ ትንሽ ተኝቶ ወደ 10 ሰዓት ምናምን ላይ ሲሆን እንትን አልክ በጣም አማመሳ ተኮሰክ ማንቀጥቀጥ ጀመረው ምናምንና ብዙ ጊዜ እንደዚህ ፊልድ ሄዶ ሲመጣ እንደዚህ አይነት ስሜቶች አሉ። ትንሽ ይንቀጠቀጥና ራሱን ሲያመው ማስታገሻ ሰጠውና ትንሽ በላም ይወጣለታል ደህና ይሆናልና 2-3 ጊዜ እንደዛ ስለሆነ የጠበቅነው እንደዛ ነበርና ያው ማስታገሻ ሰጠችው ደህና ይሆናል ብዬ አስቤ ነበር። ግን በጣም ባሰ። የሚያወራቸው ነገሮች ሁሉ ሌላ ምናምን ሲሆኑብኝ ደነገጥኩ በጣም እና በቃ እኔ ደነገጥኩ። በቃ ምን አላስወሰው በእንደዛ አይነት መንገድ አላውቀውምና በጣም ተደናገጥኩ። ሳወራው የሚመልሰው ነገር ሌላ ሆነብኝ ምናምንና ደነገጥኩኝ። አጠገባችን አንድ መካከለኛ ክሊኒክ አለና እዛ ሄጄ ሹፌራችንን አስነስቼ እዛ ሄጄ ሐኪሞችን ይዘናቸው መጣን። ላብራቶሪ ምናምን አደረጉለት። ከዛ ትንሽ መለሳላላት ግሉኮስ አደረጉለት ቤት ውስጥ። ያው እኛ እዚህ የምንጠቃቀምባቸው ማቴሪያሎች ስለነበሩ በሱ ኦክሲጅን አደረጉለት። የሞቀት ነው ምንም አደረጉለት ማለት ነው ግሉኮስ አደረጉለት። ከዛ ላብራቶሪ ከውጤት ሲደርስ እንደውልልሽና መተሽ ትወስጃለሽ ምናምን አሉኝ። ከዛ እንደና ማስታገሻ ምናምን ስለወሰደ የሆነ ሳለ ነቃ አለ። ልክ ስንት ሰዓት ነው? 1 ሰዓት ተከሩ ምናምን አካባቢ ላይ ነቃ አለ። በቃ እንደነበረው ሰው ሆነ ማለት ነው። እዛ በቃ ውጤቱን እንትን ከምንል እዛ እንሂድና የሚያስፈልገው መድኃኒትም ካለ እዛ እንትን እንበል አሁን ደህና ነኝ አለሽ ብለን ተነስተን ወደ እነሱ ጋር ሄድን። ልክ እነሱ ጋር ስንሄድ ኦልሞስት የሆነ ሰዓት አለፈው አይደለ እንትኑ ማስታገሻው ምናምን ድጋሚ ተመለሰባት። ከዛ ብለድ ፊት ምናምን ተሰርቶ ነበርና እሱ ውጤት ሲመጣ በቃ ምንም ከዛሬ በፊት ወባ ነበረበት ምናምን ሲላ አረ የለም
ግን የቆየባቸው ቦታዎች ምናምን ሲባል በቃ ሊያመለክት ይችላል ወባና 85% ምልክቶቹ እነሱ ስለሆነ በድፍረት እንስጠው ተባለና የወባ መድኃኒት እንዲሰጥ ተደረገ። 4 ሰዓት ምናምን ላይ ተፈልጎ 6 ሰዓት ላይ የተገኘው መድኃኒቱ አልነበረም በከተማው ላይ። 6 ሰዓት ላይ የወባ መድኃኒቱን ጀመረ። ለሊት 6 ሰዓት ላይ ማለት ነው። በጣም ከብዙ ስቃይ በኋላ ምናምን በቃ ያለፈው እንትኖች ተውት። ይሄ እንደዚህ ነው የምናገረው አይደለም፣ ያስደነግጣል። መድኃኒቱን ጀመረ። አንደኛ ዶዙን ወሰደ። ሁለተኛ ሰዓት ላይ ደግሞ ሆስፒታል አዳሪ ሰውዬው አልመጣም። ዶክተሩ አዳሪ የነበረ ወጣል። የሚቀጥለው የጧቱ አልመጣም። ከዛ 6 ሰዓት ላይ እሱ መውሰድ አለበት። ድጋሚ እያመመው ነው። ማስተገሻ ስጡት ሲባል ሐኪሙ ካልመጣ ተባለ። ተጨናነቅን። ድጋሚ ደግሞ ሹፌሩን አስነስተን ደግሞ ሌላ ሐኪም ቤት ሄደን ክሊኒክ እንደዚሁ የግል በዛ ሄደን ሆስፒታል ሄደን ነው ሀያት ሆስፒታል ሀያት አካባቢ ያኔት ሆስፒታል ይዘን ነው የዚህ ክሊኒክ ስለነበረ እዛ ሄደን ሁለተኛ ዶዙን እዛ ወሰደ። ደህና ሆነ ምናምን። ግን ደግሞ መልሶ ደግሞ ምንም አልታወቀም። በቃ እንደዚህ ነው እንደዚህ ነው እየተባለ ያመመው ነው። ግን ያው ሁለተኛ ዶዙን ቢወስድ ወባውን እንትን እያለ ያመመው ነው። ተመልሰን ወደ ቤት መጣን። ድጋሜ ደግሞ እንደምንም ተብሎ ከዚህ ጋር መሆን የለበትም የሚያውቁ ዶክተሮች እዛ ይሻላሉ ይረባረባሉ ምናምን ብለው ቅዱስ ጴጥሮስና በግድ ጴጥሮስ በጣም ካልመጣህ ምናምን አሉኝ። በጣም የዛን ቀን እኮ ነው የተነሳው። የዛን ቀን ነው እኛ ማለት ከያኔ ወደ ቤት መጣን ነበር። ከዛ በኋላ ልብስ ቀይሮ በቃ መሄድ አለበት ማለት ነው ብዬ ተስፋ ቆረጥኩ። ግን ቅዱስ ጴጥሮስ ሆስፒታል ካልመጣ እኛም እንመጣለን አለኝና አሁን እንትን ብዬ ነው የተወሰኑ ሰዎች እየደውሉልኝ ስለነበረ ተደዋውዬ ነበርና በቃ ችግር በጣም ነው እና እኔ ደንግጫለሁ። እሱ ደግሞ በቃ ወደ ቤት ሊሄድ ይላል። እኔ ደግሞ ወደ ቤት ባሄድ ለምን ሐኪሞቹ የሚሉኝ ነገር ስላለ ፍርሃት ስለነበረኝ ውስጤ በቃ ተባብለን ብቻ እግዚአብሔር ይስጠው እሱም ባለቀ ሰዓት ሰማን። ተነስተን ቅዱስ ጴጥሮስ ሄድን። ድንገተኛ ክፍል ተኛ። ድንገተኛ ክፍል 2-3 ቀን አደረ። አልጋ አልነበረም በወቅቱ። በሶስተኛው ቀን አልጋ ተገኘ። እዛ ገባን። ያው የወባውን አንድ ዶዝ እስከሚቀረው ድረስ ወሰደ። ግን ያው ያን ልክ አልጋ ሲይዝ የመጀመሪያውን አልጋ ሲይዝ ከድንገተኛ ክፍል ወጥቶ መደበኛውን አልጋ ሲይዝ ግን በቃ ኦክሲጅን እንደመጠቀም ጀመረ። በሁለቱም እጆቹ ግሉኮስ ነበረ። ምግብ አይወስድም። ብቻ ጨንቅ ነበረ። ግን እግዚአብሔር ይመስገን አንተ ነው እንዳደረገው ሁለት ነበረ ካመለጠ ተብሎ ለማንቀሳቀሻ አይደለም። በአንደኛው መድኃኒት ነው፣ በአንደኛው ፍሉድ ነበረ። ግማሽ እየተደረገ በሚሰጥ አፍ እየተደረገ በሱ መድኃኒት ይሰጣል። ኖርማሊ ግን የሚሄደው ፍሉዱ በአንደኛው ነው። ሁለት አልነበረ ካን ላይ ነበረ። አንደኛው በኋላ ነው ሁለት በተለያየ ሰዓት እያደረጉ በሰዓት በዛሬ ከወሰድክ በሚቀጥለው ቀን የምትወስዳት መድኃኒት ነበረች። እሷን እየተደረገ ይሰጣው ነበረ። ከዛ መጨረሻ ላይ ምግብ አልበላም ማለኝ አስቸገረኝ። ግሉኮስ ብቻ ስለነበረ ብዙ አይጠቅምም። የምግብ ቱቦ ወዶ ገባለት። ግን እግዚአብሔር ይመስገን እኔ በወቅቱ እርግጥ አብዛኛዎችን ነገሮች አላስታውሳቸው። መሀል ላይ ኦክሲጅን ተደርጎልኝ እቺ ሚኒ አይሲዩ የምትባል ክፍል ውስጥ አይሲዩ አይሲዩ ክፍል ውስጥ ብቻ ተገብቶ ማሽኖች ይጫዋሉ። ወደ 6 ማሽኖች 6 ደግሞ ራሳቸውን የሳቱ ሰዎች እና አንዳንድ የሚቃዡ ሰዎች ያሉበት ክፍል ውስጥ እና ማሽን ላይ ተገጣጥሞብኝ አይነት ስሜት ነው። እንደገና ሐኪሞች ገባው በጭላንጭል ተወስ ይለኛል። አይሲዩ ደግሞ አስተማሚ ምናምን እኮ አይገባም። ሐኪሞቹ ብቻ ናቸው የሚገቡት። ነርሶቹ ግዢ የምትባለው ነገር ብቻ ነው የምትገዛው። ምን አይነት ነገር እንዳለ የሚያውቁት እነሱ ናቸው። በቃ ብቻ ሲወጣ ደህና ነው። ይሄን ከስተሽን ደህና ነው። ይሄን ከስተሽን ነው እንጂ እንዲህ እንኳን ብለህ አታየውም። ደግሞ ስትገባ ሌላ እንትን አለ ሩም አለውና አታየውም። እንደሌላ አሁን እዛ ልብ ክፍል እያለ ታያቸዋለህ። አይሲዩ ክፍል ሲገቡ እዚህ ጋር ያለውን ግን አታየውም። ጨንቅ ነበረ። ግን ያው እግዚአብሔር ይመስገን ሰው ሰራሽ ኦክሲጅን ተደረገ። የወባ መድኃኒቶች ብቻ በአብዛኛው ችግሩ ምን እንደሆነ ለማወቅ ብዙ ምርመራዎች ተደረጉ። ችግሩ ሊታወቅ አልቻለም። ቲቪ ሊሆን ይችላል ተባለ። የቲቪ ምርመራዎችን በተደጋጋሚ አደረኩ፣ አልታወቀም። ስለዚህ የወባውን
ይቀጥል ተባለ። የወባው እንደቀጠልኩኝ መሀል ላይ አይ ቲንክ ለተወሰኑ ቀናት ምግብ አላውቅም፣ በኦክሲጅን ብቻ እና በግሉኮስ ብቻ ነኝ ያለሁት። በኋላ ላይ የምግብ ቱቦ በዚህ ገብቶ በፈሳሽ መልክ ሳሪ ታደርግልኝ ነበር። ብቻ እንደ እግዚአብሔር ፍቃድ ደህና የሆንኩ እያገገምኩ የሚሰጥህ መድኃኒት ራሱ የሚዋጡ መድኃኒቶች ነበሩ። ስለመውሰድ እንኳን አልቻለም፣ አቅም አልነበረም። አቅም ያለው መዋጥ አልችልም። አፌም እንትን አለ፣ ውስጡም ለራደቀን ደግሞ ቆሳሰል ነገርም ሊልም ነበረ። ከአልጋ ላይ መውረድ ጠፋ። ከዛ በኋላ ግን ነገሮች በአንድ ጊዜ አልጋ በአልጋ አልሆኑም። ደህና አልሆንኩም። ደህና ሆንኩኝና መጣው ኦክሲጅን መጠቀም እንዳለብኝ ነገሩኝ። የኦክሲጅን ልኬቴ በመለኪያው ሲታይ የመጨረሻ ከነ ኦክሲጅኑ ራሱ 75 80 ምናምን እያለ በኋላ እያገገምኩ ስመጣ ኦክሲጅኑን ነቅዬ 76 78 ምናምን መምጣት ጀመርኩ። በነፃ አየር ካለ ኦክሲጅን ቢሆንም ኦክሲጅን ብትጠቀም ጥሩ ነው እሱ ምናምን የሚል ነገር መመሪያዎች መጣ። የሆነ እገዛለሁኝ ፖርቴብሏን እንደዚህ የምትንቀሳቀስ ችግር የለውም ብቻ ሌላ ነገር ሰላም ይሁን ተባባልና ወደ ቤት መጣን። ቤት መጣን ትንሽ ምግብ ጀመርኩኝ። ምናልኩኝ መሀል ላይ እንደገና ምንድነው ምንድነው ፕሮቲን ትቀንስ ተብለ አይደል? ስጋ ነገሮችን ቀንስ ምናምን ተብሎ እዚህ በዓል ስለነበረ ረጅም ጊዜ ላይ ስጋ አልበላም ነበርና ከዛ በጣም ሲጓጓ በቃ እኔ ደግሞ እንደዚህ እንትን እያልኩኝ ትንሽ እንደዚህ ጠበስ አድርጌ ሰጠሁትኝ። እሱም ደግሞ ደስ ብሎ ተበላ ማታው ማለት ከዛ ጠዋት ማለታዊ እንደሄደለለኝ ማስመለስ ጀመሩ። ከዛ ጠዋት ላይ እኔ እዚህ እንግዶች ነበሩና ለበዓልኛ ጋር የመጡ እነሱን ወደዛ እያልኩ ነው እዚህ ታች መጥቼ አብዬን በቃ እስቲ ትናንትና እንትን እያለው ስለነበር እያስመለሰው ስለነበር አየት እያለክሽልኝ መጣሁ እንደዛ አስተባብሬ እንዳይደብራቸው ብዬ ታች መጥቼ እያለቀሰች ወረደች። አብሰላት ማለት እዚህ እንደምን ታወራ በቃ እንዴት በቃ ይሄን እንትን ማለት እንዲህ እንኳን እያልኩ የሚሄድ ሲቲዮ እግሬ ጠንብ ያለኝ በቃ ደረጃውን መውጣት ማለት ከዛ እግዚአብሔር ይስጣቸው እሱም ጓደኛ ነበር ከሐረር የመጣ ጓደኛው እዚህ ነበረ። እንደገና ደግሞ አንድ ልጅ ነበር እዚህ መኪና ያለው በነባካቸው ተብሎ እንደገና 34 ገብቶ ኦክሲጅን ወይ ወረደ 34 ገባ። ከዛ እንደገና እነሱን አቅፎ በደረጃ እንደዚህ ወርዶ እኔ እዚህ አጠገባችን ያለ ፈረደበት ክሊኒክ አለ እዛ ደውዬ በቃ ድንገተኛ ክፍል ኦክሲጅን ስለንትን ሰሚ አምጡልኝ ኦክሲጅን ከፍላለሁ አስይዛለሁ ብር ስላቸው ኦክሲጅን አይወጣም ከክሊኒክ ውስጥ። እሺ በቃ ችግር የለውም አይታሹ ነው እዚህ መምጣት ስላልተቻለ እኮ አሁን በዚህ ሰዓት 34 ሆኖ ነው ይሄን ሎሪ ማወራው ማለት። ከዛ በቃ እሺ ብላምዬ እዚህ ጋር ያለው ልጅ ለምኜ እሱና ጓደኛው እቅፍ አድርገው ይዘውት ወጥተው በመኪና ወስደው እንግዲህ ኦክሲጅን ላይ ያደረጉልኝ ከሆነ ከ30 ደቂቃ በኋላ ተመለሰ ማለት ነው። ይዛለት ደግሞ በበዓል ማግስት ማለት ነው በ18 2018 መስከረም የሱም ሳምንት ማለት በአፌ ነበር ምንተነስ ምንም ወሬ የለም አይኑ እንትን ብሎ ወረ በስማም እግዚአብሔር ብቻ መልስ ያንን ብሎ ማውራት እንጃ ዛሬ አልፉ ብቻ እዛ ልክ ኦክሲጅን አምጥቶ ነፍስ አድን ልክ ኦክሲጅን መጥቶ አፍንጫ ላይ ቁጭ ሲል የሚኖረው ስሜት በቃ ነፍስ አድን ነው። ልክ ሲገጠምልኝ ከዛ አላመንኩም። ከ30 ደቂቃ በኋላ ወደ ሐረር ተመልሰው የሚሄዱ እንግዶች ነበሩ። ይዛ ሰዓት ላይ ራሱ እነሱ አንሄድ ምናምን እያሉ ነበር። ከዛ በድምጽ አረ ችግር የለም በቃ ኦክሲጅን ነበር እኮ ችግር ኦክሲጅን አድርጌያለሁ ዝም ብላችሁ ሂዱ ምናምን አለ። እግዚአብሔር ተመስገን ይሁን። ያም ሆኖ ከ30 ደቂቃ ምናምን በኋላ ላይ ደህና ሆነ። አሁን ተመለሰ። ምንም መድኃኒት የለም ኦክሲጅን ተደረገ ሲሆን ጊዜ አብሮ አሪፍ እየሆነ ወጣ። ያስታውቃል ራሱ ሲተነፍስ ያለው ፊቱ ላይ ያሉት ነገሮች ራሱ ተቀየሩ። ከዛ እግዚአብሔር ተመስገነ። እንደምንም ቢሆን ምንም ቢሆን ግን በቃ ቤት ውስጥ የሆነ ኦክሲጅን መኖር አለበት ምናምን ብለን አስበን እቺ ነገር እንድትኖር አደረግንና ይኸው አሁን እንግዲህ እናንተን ራሱ ቁጭ ብለን ለማውራትም በቃ እግዚአብሔር ተመስገነ ይሁን። እቺ ቻርጅ ትደረጋለች እዚህ ያላት ቻርጀር ካልሆነ ደግሞ የራሷ ቻርጀር ቦክስ አላት።
ቻርጅ ራሷ ትደረጋለች። በቦርሳ እንደዚህ ታዝላ የምትሄድ ነች። በጣም አስቸጋሪ ጊዜያቶች ሲመጡ ትደረጋለች። ካለዚች መንቀሳቀስ አልችልም ነበር። አሁን ግን የሆኑ ሰዓቶች ላይ ለተወሰኑ ሰዓቶች ነው የምጠቀመው። እንደዚህ ረጅም ሰዓት ከእናንተ ጋር ሳወራ ሳምሲንግ ነው የምጠቀመው። እንደ እግዚአብሔር ፍቃድ ደግሞ በዚሁ ቀጥላለሁ ማለት አይደለም። ይሄም ይቀራል ብለን እናምናለን። ግን ይሄም ተመስገን ነው ባለው ሂደትና ስተነፍሶ ያውም ይሄኛው አየር እንደናንተ ወይ ደግሞ እኔም ድሮ የምተነፍሰው አሁንም ራሱ ልክ መተንፈስ ይችላል። አደጋ አልሰጥም። ትንሽ ሊያጨናንቀኝ ይችላል። ይሄኛው ላይክ ፒስ ሜከር ባሉት ሰላም ስለሚሰጠኝ ነው የምጠቀመው። ሳወራ በነፃነት ምናምን ሊሰጥ ነው እንጂ መኖር እችላለሁ አውልቄ ብዙ ለአደጋ አይሰጠኝም። ግን ይሄ ነፃ አየር ከእግዚአብሔር አምላክ የምናገኘውን አይነት ኦክሲጅን እርክት የሚያደርግ አየር ኦክሲጅን ተጠቃሚዎች የሰው ሰራሽ ኦክሲጅን ከዚህ በበርሜሉም ይሁን በዚህ የሚሆን የምንጠቀም ሰዎች እናውቀዋለን። ከዚህ ከተፈጥሮ አየር ኦክሲጅን ጋር እግዚአብሔር አምላክ ሰጥቶን አሁን ከምትተነፍሱት ኦክሲጅን ጋር የማርካትና ጤንነትን የመስጠት ስሜቱ እኩል አይደለም፣ በፍጹም እኩል አይደለም። ይሄው ከተፈጥሮ እየወሰደ የሚሰራ ዘመናዊ ማሽን ነው። ሌላ ደግሞ በኤሌክትሪክ ተሰክተው የሚሰሩ አሉ። አንዳንዶች ይሞቃሉ፣ የመቆራረጥ አለ፣ ልኬት ደግሞ አለ። ምን ያህል አስፈላጊ እንደሆነ እግዚአብሔር አምላክ ለኛ ለአፍንጫችንና ለሳምባችን ተመጣጣኝ አድርጎ ነው አተነፋፈሳችንን የሰራው። ይሄኛው ግን አንዳንዴ ያንሳል፣ አንዳንዴ ይበዛል። የኔ ባነሰኝ ጊዜ ላይ ተጨማሪ ነገር ፈልጋለሁ። በዚህ ብቻ አይደለም፣ የሆነ ሰዓት ላይ ደግሞ ወደ ክሊኒክ የሚያስሮጠኝ ጊዜ ይኖራል። ስለዚህ ምንም ነገር ባይኖራችሁ እንኳን በቃ በነፃነት መተንፈስ በመቻላችሁ ደረጃ እግዚአብሔር አምላክን ልታመሰግኑት ይገባል። እኔ አሁን እቺ ኦክሲጅን ማሽን ስታያት ክብደቷም ቀላል ነው። ሳትነቅላ ያወጣል። የትኛው? ኦኬ አንቺን ፍኩንት ነው። ክብደቷም ቀላል ነው። እንደዚህ ችግር የለውም። እንደዚህ ተነፍሳለህ አልተነፍስም አይደለም። እንደ ክብደቷም ቀላል ነው። እዛ ላይ ትይዛለች። እቺ ባትሪ ያላት ኦልሞስት ለ4 ሰዓት ምናምን የሚሆን ድረስ ለጊዜው ታገለግላለች። ከዛ በኋላ እየደከመ ሊሄድ ይችላል። ቀያሪ ባትሪ ያስፈልጋታል። ረጅም ገመዶችም አሉ ይሄንን ማድረግ የሚቻል እሱን እናደርጋለን። እዚህ ማብሪያና ማጥፊያ ያላት ራሷ ከዚህ ኦክሲጅን እየወሰደች ሰጣለችና አንዳንድ ጊዜ እንደሳስበው ሳይንስ እና እንግዲህ ከረጅም ዓመት በፊት እነዚህ ነገሮች የሉ እንደ ሀገር አብሰው ብዙ ጊዜ የሉ ትልልቁ ነው የምንጠቀመው። አሁን በቅርብ ጊዜ አገር ውስጥ እየገቡ ውጭም ያሉት ወገኖቻችን እየላኩልን ነው የምንጠቀመው። ይሄንን መግዛት የማይችል አንደኛ ይሄንን የሰሩት ሰዎች እኔ በእንዴት ነው የሰሩት? በቃ ከዚህ ወስዶ ተመስገን እላለሁኛ። ይሄን የሰሩት ሰዎች እኔ የማመሰግነው ከዚህ በተሻለ ደግሞ የምንተነፍስበትን ይሄንን የፈጠረልን አምላክ ከማመስገን እንዳትቦዝኑ እባካችሁ። መተንፈሻውን አየር የሰጠንን ከማመስገን እንዳትቦዝኑ። ሁለተኛ ደግሞ እኔ እግዚአብሔር ይመስገን እንዳጋጣሚ አካባቢም ሰዎች ስላሉ የመግዛት አቅምም ስላለ እናንተን የሚመስሉ ወገኖችም ደግሞ ውጭም እንዳው ያላችሁ ሰዎች ባላገኝ ኖሮ በወቅቱ ባካችሁ የለኝም ይሄንን ላኩልኝ ወይ መግዣ ሰጡኝ ግዙልኝ ምናምን ብል ልትገዙልኝና ልትልኩልኝ እንደምትችሉ አምናለሁኝም ታደርጋላችሁ። አሁንም ደግሞ ሳልጠይቅ ብዙ ጊዜ እላታለሁ እኛ ገዛ ነው እንጂ ሀብት አሉን እነኚህ ህዝቦች ሀብት አሉን ያደርጉልን ነበር እኮ። ኧረ አናፍርም በእነሱ። ስንት ይሄንን መግዛት ያልቻሉ አሁንም ከዛ በኋላ ደግሞ እንዲሁ ያገኘናቸው አሉ። ሕክምናችን ሲመሳሰል በቅርበት አሁንም የምንጠይቃቸው አሉ። መግዛት ያልቻሉ አቅሙ የሌላቸው ሰዎች አሉና መግዛት እንደምችል መደረጉም ራሱ እግዚአብሔር አምላክ ነው በመጀመሪያ ደረጃ እኛ እናመሰግናለን። እና እንደዚህ አይነት ሰዎችም አሉ። እናንተ በነፃ ተነፍሳላችሁ። በነፃ እንኳን መተንፈሱ ቀርቶ ግዙ ቢባል መግዣውም የሌለው አለ። ይሄንን የማግኘት አክሰሱም
የሌለው አስለ እና እየባሰ እየተጨናነቀ መተንፈስ መሙላት የሚያቀታቸዋል። መሙላት ያቀታቸው በየሳምንቱ በየ15 ቀን እንትን ይላሉና እሱን መሙላት የሚያቀታቸው ሰዎች አሉና ትንፋሽ ይቋረጣል እየተባለ እየተሳቀቁ ነው የሚኖሩትና እኛ እግዚአብሔር ይመስገን ተንፍሰን ውለን ተንፍሰን ካደረን ትልቅ ነገር ነው ለኛ። እግዚአብሔር ሳናየው ስንቀር የኛ ያለንን ነገር ላናየው እንችላለን። ያንዱን ሰው ስናየው ነው እኛ መተንፈሳችንን የምናውቀውና እግዚአብሔር የምናመሰግነው። በየትኛውም አጋጣሚ ግን ያለ ምንም ድጋፍ እግዚአብሔር እንችላለን የምንኖር ሰዎች ስንሆን እግዚአብሔር ይመስገን ማለታችንን ጠዋትም ማታም በየተገኙ አጋጣሚዎች ማመስገን ይጠበቅብናል ብዬ እኔ በኔ በኩል አምናለሁ። የምር ነው ግዴታም ነው። ለምን ምንም እንትን አሁን ለዚህ ቢሆን ብር ያስፈልገዋል፣ ቻርጀር ያስፈልገዋል፣ ምናምን ብዙ ነገሮች ያስፈልጉታል። በዛ ላይ ደግሞ እንደፈለካት ስትለው እንትን አይደለም። ጭንቀት ስራስ መንገድ ላይ ራሴ እናድርጌ ሲሄድ ያለው ጭንቀት እኔ በፊት ክራንች አድርጌ እንደሚሄደው አይነት ነው እይታ ያለውና ሰው ስላለመደው በጣም እንትን ይላል፣ ይጨንቃል። ግን ምንም ቢሆን ለማቆያ ስለሆነ እግዚአብሔር ይመስገን ይሄንን ለማድረግ መቻል አመስጋኝ መሆንሽ እንዳለ አይ ምንም አይደለም። እሺ ጆሮሽ ላይ ሆነ እንዴት ነበር አብሳብሰው? እንግዲህ 3 ሆስፒታሎች ነው አይደለም? አዲስ ህይወትም ጎብኘት ታደርገናል። አዲስ ህይወት እንግዲህ ከዛ እንደገና ደግሞ እኮ ከጴጥሮስ ሆስፒታል ተኛውኝ አይሲዩ ክፍል ውስጥ አሳለፍኩኝና ወጣው ደህና ሆኜ ደግሞ ትንሽ ጊዜ እንትን እንዳልከኝ ይሄ መጨረሻ እየራጥሮኝ ተሸክማቸው ሄዳች መጨረሻው ነው። ከዛ መሀል ላይ እኮ ዘምተኛው አይደል እዚህ ያልተኛው ያኔት የተኛው ከጴጥሮስ ወጥተህ ከዛ እዚህ ጋር ኦክሲጅኑን እንትን ብለን አይደለም ኦክሲጅን አልተገዛም አይደለም ከጴጥሮስ ወጥተህ እዚህ ገባንና ከዛ እንደገና ሀገረሽ እንትን አለ ድጋሚ እግዚአብሔር ይስጣየ። ግን ሰው እኮ እንግዲህ እኔ ነበርኩ እኔ አልሳትኩም። አንተ አልሳትኩም። የትኛው ላይ እኮ ደህና ነበርክ፣ እንደ መጀመሪያ አልነበርክም። የመጀመሪያው ሰዓት ነው ይሄኛው እኮ ተግባብተናልም እዛ ጋር ያለው ብዙም ነገር ስለነበረው ምናልባት ምን አለኝ አንተ ነው ሐኪሙ እዚህ ፋሚሊ ምናልባት ሀገር ሽቶበት ሊሆን ይችላል አለ። ደውዬ ስልኩ ነበረኝና እንደዚህ ያለው ሰው ምናልባት ማናት የምትባለው አለ ስሙ ስላላወቅኳት ነው የዋ አይነት አለችና እሷ ከሆነ ልትመለስ ትችላለች ሲል ጊዜ ተያይዘን ሄደን ሄደን በድንገተኛ ሄደን ምናምን ተባለ አልጋያዘ ያስ አሳዝን እንጂ አሳዝንና ተኛ። ከዛ በሁለተኛው ቀን ነው ማታ ለሊት ላይ አልታወቀም። አሁንም እንደዚህ ሆኖ ጴጥሮስም ተኝቷል፣ ተሰጥቶታል። አፍስኔት እየወሰደ ነበረ። ስለዚህ አሁን ምናልባት ሊያገረሽ ይችላል ይሆናል ቢሆን ጠየቋቸው ሊሆን ይችላል። ከዛ ብለድ ፊልም ሲሰራ በሁለተኛው ቀን ምን መጣች ያማን የመጀመሪያ ነፃ ሆነና ያሳየማሉ አኮ ሁለተኛው ቀን ላይ ማታ ላይ ኦክሲጅን ያስፈልጋል። እኔ ስሜቴን አውቀዋለሁ። ኦክሲጅን ያስፈልገኛ አየር ሲያጥር ካለ መመርመሪያ ማሽን አውቀዋለሁና ልክ ሲያጥረኝ በቃ መናገር ምንም ሲጠፋ ኦክሲጅን አምጡልኝ ስል ሐኪሟን ጠራትና መጣች። እነሱ መለኪያን ሲያደርጉ ደግሞ መለኪያ ትክክል አይደለም እንዴ የሚያነበው እኮ አንተ 90 ምናምን 94 እያለማ አንሰጥህም ማለት እንደሱ ነው ብላችሁ ኦክሲጅን ውስጥ ችግር የለውም ይሁን እኔ ስሜቴን አውቀዋለሁ። በጣም ተጨቃጨቀ። እምቢ አለች። ሶስተኛ ሲለኩኝ ወርዶ 40 ምናምን ከዛ አጥፍታ 3 ያጥፍታ እንደገና ስታረግ 40 ነው። ከዛ ሩጫ ተጀመረ። ሂጂ አምጪልኝ ፈቀጥ እንዴት አንተ እኮ ኦሬዲ ማውራት እኮ አትችልም። በመከራ ነው እንትን የሚለው አሁን እንደተከፈተ ነው አይኑ ፈጣን በቃ ሌላ ታሪክ ነው። ከዛ እኔ ደግሞ የምናድርበት ቦታ ይሄ ነው ብላ ነግራኛለች። እሱ ጋር እንዴት አድርጌ ነው ስትደነግጡ አይደለ ሸፈፍ እያልኩ እንደምንም ተጠርተው ወጥተው ነው እንደዛ የሚል እዚህ ይከራከረኛል። እኔ በቃ እሱ ባያስፈልግ ኖሮ እንደዛ አይልም ነበረ። ስለዚህ አድርጊለት ቢደረግለት ምን ችግር አለው ምናምን አልኳት። ከዛ እንዳለው እንትኑ 3 ጊዜ ስትሞክራ 47 ሲመጣ ተጣድፎ አምጥተው ኦክሲጅን አደረጉለት። ከዛ ብለድ ፊልም ሲሰራ ከዛ ሰዓት ብለድ ፊልም ሲሰራ እንደገና እዛ ታለ በትክክል መጣች ተገኘች። እስከዛሬው ድረስ እኮ ሳይገኝ ነው ኖርማሊ ወሰድኩ የነበረው። ይዛለት ግን መጣች። ድጋሚ እሱ ተወሰደ።
ከዛ ፕሪማኪዩር ነው የሚባለው ጭራሽ ታወጣለች ከጉበት ውስጥ ምናምን የምትባለው እሷን ወሰድክ ደህና ሆንክ ማለት ነው። ከዛ በኋላ ነው አለች ኩላሊትም አለች። ከዛ በኋላ ነው እንግዲህ ቤት መጣሁ። ከዛ ነው እንትን በአለት የዛለት ነው የዛኔ ነው ያኔ እኮ ነው ፕሮቲን ቀንስ የተባልክ ነበር አይደለ? ከጴጥሮስ ወጥተህ ደህና ሆነ ድጋሚ አሞዛ ሄደን ነው እንትን ያልከው ነው ፕሮቲን ቀንስ ተብለህ የነበረው ከዛ በኋላ ነው ፕሮቲን በልቶ ምናምን ሲያስመልሰው ምናምን ድጋሚ ኦክሲጅን ያስፈልገው ማለት ነው። ከዛ በኋላ እኮ ደህና ሆንኩኝ እንደገና ደግሞ ሄድኩኝ እንጂ አዲስ ህይወት እንደገና ላብራቶሪ ሰጣውና ዛሬ ምን ፕሮቲን መቀነስ ነው ብላ ለምን ቀነስከ ብላ እንጂ አልተከለከልኩም ብላ እንጂ ሲባል እሺ ብዬ ደግሞ አሁን እግዚአብሔር ይመስገን ፕሮቲን የለ ምን ደግሞ አሁን እናንተ ጋር ረጅም ሰዓት ስለማወራ በሚቀጥሉት ጊዜያቶች ውስጥ እንደምትዋዋቃለሁ ሌላ ተጠቃሚ ብዙ ለምታወራ በጣም ደህና ነኝ እንቀሳቀሳለሁ እጅግ በጣም ደህና ነኝ። ግን እንዳው እንደ ጋዜጠኛና ለእናንተም ካለው ስሜት አንፃር እኔ በቦታው ስለነበርኩኝ አቃለኝ ታሪናይ እንዴት ነው የነበረው የሆስፒታል ቆይታሽ? እንዴት ማለት አንተ ጋር የነበርኩት ነው ታዲያ የትኛው እኔ አንቺ ታመምሽው ልጠይቅ ሆስፒታል ቆይታሽ አልከኝ ታዲያ ሆስፒታል ነው ቆይታችን እኔ እኮ ነበርኩም ማን ነበርኩ እኮ ግን ለባንተ ምክንያት ነው እዛ ጋር ወይስ ግን ያው እርግጥ እንዳጋጣሚ በአሁኑ ታምሜ በተኛሁበት ጊዜ ሰዎች እንደ ድሮ አይደለም። ያው አሁን ስራም ሰዎች ብዙ ጠያቂም መሀል ላይ የሚመጣሉ ለማደር የሚፈልጉ ጓደኞቼ ወዳጆቼም ቢመጡ ማንንም አታስነካም። ለማወራውናቱም ማንንም ሁሉንም ትሸኛለህ። አንተ ራስህ አናደኛል። ጴጥሮስ ድንገተኛ ክፍል ሆነ መቼ ነው ምን ሰኞ ቀን የገባ ነው። ከዛ ሮብ ዕለት ማታ ሂጂ እና ድሪ ቤት አልከኝ። በግድ ነው ተገፍቼ አንተ ተቆጣኝ። ደረፍት ስለሚያስፈልግ ተቆጥቶኝ ግን ስንት ሰዓት ደረስን ከሽሮ ሜዳ አያት 49 ስንደርስ 4 ሰዓት ነው የደረሰው። ከዛ መጥቼም አልተኛሁኝ እየተጨነቅኩ ማለት ነው። ግን ያው አብሰላትም ማይቴም ቤቱንም ማይቴም ጥሩ ሆኖ ሳለ ሐሳቤ ግን እዛ ስለነበረ በቃ ምንም ሊነጋጋ ሲል ትንሽ እንቅልፍ ወሰደኝ። ተመልሼ ጠዋት ሄድኩኝ። ከዛ በኋላ የፈለገውን ብታመጣ ሐኪሞቹም ደግሞ ስለሚያቆሉ እዛ በፊትኛ ኢሚዲያት ተኝተን የነበረ ጊዜ የሚያቆሉ ሐኪሞች ነበሩና በቃ አንደኛውን ሳገኘ እንደዚህ ሆነብኝ እኮ በጣም ሲመጡልኝ በቃ እግዚአብሔር የተመሰገነ ይሁን። የሰው ፍቅር ምን እንጃ በቃ አልከፋኝም። እንደባለፈው የቤስቱ መታመምን ቢከፋኝም በሰው ማጣት አልተከፋውም። ሁሉም የሚያውቁት ሰዎችም እየመጡ እርዳታ እያደረጉልኝ ነበር። ከላብራቶሪ አንፃር ከዘበኞቹ አንፃር እየተላኩኝ ላብራቶሪ ሲያስፈልገኝ አንደኛው እየሄደልኝ እዛ ደረሽ እስከምመጣ ድረስ እሱ ብቻውን ነው የሚሆነው። እኔ ደግሞ ሰው እንዲ ማለት ሌላ ሰው እንዲነካብኝ አልፈለኩም። በቃ ያለውን ነገር አጠገቡ ሆኜ እኔ ነኝ ማድረግ የፈለኩትኝና ስስታውኝ ነበር በጣምና ግን እግዚአብሔር ይመስገን እንደባለፈው በሰው ማጣት አልተከፋሁኝም። እግዚአብሔር የተመሰገነ ይሁን። ሁሉንም አሁን በእንትን ላይ ግን የቅዱስ ጴጥሮስ ሆስፒታል ስታፎች እና ለዶክተሮቹ ሜዲካል ዳይሬክተሮቹ እያንዳንዳቸው ላብራቶሪስቶቹ በቃ እንጃ ሁሉም እንትኖች በጣም አመሰግናለሁ። በፊትም ካፌ አትጠፉም። አሁንም ደግሞ የበለጠ እግዚአብሔር ያክብራችሁ፣ ከፋይንካችሁ ኑሩልኝ እላለሁኝ። የምር ሁሉም ከማንም አለመቃ ከዶክተሮቹ፣ ነርሶቹ፣ ላብራቶሪ ቴክኒሻን፣ ጽዳቶቹ፣ ዘበኞቹ ሁሉንም አመሰግናለሁ። በጣም ሁሉም ቀተንትን ብለዋል ማለት ይሄ አይገባውም፣ ለቅጣው አይገባውም፣ ስንት ሰው እንደዚህ እያደረገ ምናምን እያሉ እየመጡ ነው። በእያንዳንዳቸው ባዶ እጃቸውን አይመጡም። ሲመጡ የምፈልገውን ነገር ወዲያው እኔን ተቀብለው ከነጋውናቸው ሮጠው ላብራቶሪ ሄደውልኝ ፕሪስክሪፕሽን ተቀብለው መድኃኒት ገዝተውልኝ አልተቸገርኩም። እግዚአብሔር የተመሰገነ። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁኝ። በጣም አመሰግናለሁ። ገና ከመጀመሪያው ራሱ ቤት ገብቼ በቃ መድኃኒት እንቀጥላለን ካልሆነ በቃ ይስተኛ በግድ ቅዱስ ጴጥሮስ አሁን እንመጣለን እኛ የግል ሆስፒታሎች ነበር የሄድኩትና በግድና ብለው ጨቅጭቀውኝ ነው የሄድኩት። መኪና እናላክላ አሁን ምናምን ሲሉኝ አይ በቃ እሺ
ሄድኩኝ በግድ እና ጭቅጭቃችሁ ለኔ ያስባችሁ የነበረው ስሜታችሁ በሙሉ ራውንድ ስታደርጉ የምትመጡ ዶክተሮች እኔ መሆኔ ስታዩ ያሳያችሁ ስሜት ስራችሁን እየተዋችሁ በየደቂቃው በየሰዓቱ ከሌላ ቦታ እየመጣችሁ በየካችሁ እንጂ ሕክምና ዘርፍ ላይ የምትሰሩ ስራ የሚበዛባችሁ ኢትዮጵያውያን ወገኖቼ እጅግ በጣም አመሰግናለሁ። ክቡራን ተመልካቾቻችን ደግሞ በወቅቱ ያንን ለእናንተ ማስተላለፉ አንድና አንድ ጥቅም አለው። እሱም በያላችሁበት ሆናችሁ ትጸልዩልናላችሁ፣ መልካሙን እንደምትመኙልን እናምናለን። ባናሳያችሁም ብናሳያችሁም ደግሞ ንጹህ ኢትዮጵያውያን ንጹህ የሰው ዘር ምድር ላይ የሚኖር ሰው በሙሉ ጸሎት ሲያደርግ ለታመሙ ለታሰሩት እያለ ለሁሉም ሲጸልይ እዛ ውስጥ እኛም እንካተታለን ብለን ስለምናስብ እናንተ ለእኛ የምታደርጉት ስታስቡት የነበረው ለታካሚዎች ለበሽተኞች ስትጸልዩ የነበረው ጸሎት ዳይሬክት ደርሶኛል። አመሰግናለሁ። ካሁን በኋላ ምን ያህል ጊዜ እንደምንኖርላችሁም አናውቅም፣ ግን በቀሪው ዘመናችን የተሻለ ነገር እየሰራ እንደምንኖር አምናለሁ። ትንሽ ደግሞ እንትን ነበር ሳሪ አንስቴጂያ ላይ በፊት እያለች ለኦፕራሲዮን ሆና ስትቃዢ ማየት አለብኝ እያልኩኝ አንዳንድ ቅዠቶቿን ለማዳመጥ ብቻ አንዳንዶቹን አዳምጬ ነበር። ተራዋ ደርሰው እኔ ደግሞ ብዙ ቃዥቻለሁ አሉ። እግዚአብሔር አንዳንዴ ሰዓቶችን አላውቃቸውም። ትንሽ እንትን ሲለኝ ምንድን ነው ራሳቸው ደንግጫለሁ እኮ አንተ እንትን አሁን እዚህ አልፎን ሳጥ እንጂ ደነገጥኩኝ። የመጀመሪያ ሰዓት ላይ ልጆቹ ቁርስ ሰጣቸው እንጂ አልከኝ። 2 ሰዓት ላይ እኮ ነው መቶ ተቀምጠዋል እዚህ። ከዛ ሆስፒታል እኮ ነው ክሊኒክ ሆነ የመጀመሪያው ሰዓት ላይ ነው ገብተን አረ ደነዚህ ልጆች ቁርስ ስጫቸው ረፍ ደራባቸው አለኝ። እንደ አባቢያውን እኮ ነው የመጣነው መሽቷል እኮ ስለው ምን እናቀልሻለሁ ታዲያ በቃ ግን ቁርስ ስጫቸው ከምሽቱ 2 ሰዓት ላይ ቁርስ ስጫቸው ማለት ጀመረ። ሰዓትም አይመጣልኝም። አንዳንድ ጊዜ ደግሞ መተው የጠየቁኝ ሰዎች አላቃቸው ማነሽ እላለሁ የሆነ ነገር አዋራለሁ። በኋላ ወደ ራሴ ከተመለስኩ በኋላ ደግሞ ያኔ እኮ መተሽ ስጠይቅኝ ወይ መተሽ ስጠይቅኝ ፓንተ መሆኔን አላወቅኩም ነበር ብዬ ኧረ እኔ አልመጣሁም ያሉ ሰዎች አሉ። በኋላ አንተ በምናቤ ሳልኳቸው አሉ። እንግዲህ የጠየቁኝ መሰለኝ አላውቅም፣ ግን የተወሰነ ጊዜ ራሴን አላውቅም። የተወሰነ ጊዜ ደግሞ በጭላንጭላ ቃለሁ። በጣም ከባድ ለኔ አብሶ ከባድ የነበረው ይሄ ብዙ ማሽኖች የተገጠሙበት ወደ 6 አልጋ ያለበት ሁሉም አልጋ ላይ የደከሙ ሰዎች ያሉበት ለኔም ደግሞ ይሄ ከባድ ኦክሲጅን እንደዚህ ያለ ምንድነው ማስክ ምንድነው የሚባለው ማስክ ኦክሲጅን አለ እዚህ ጋር የሚደረግለት እሱን ተረባርበው ወደ 6 ሐኪሞች ፊልም ላይ እንደሚታየው ማሯሯጥ ከቦኝ ሲወስዱኝ አስታውሳለሁ። እዛ ከገባው በኋላ አላስታውስም። ከዛ ምናልባት 2 ግሉኮስ አይ ቲንክ ሶ በሁለት በኩል ይሰካና ምንድነው የሚባለው አይቪው በሁለት በኩል ይደረግና ይመስለኛል የሕክምና ባለሙያዎች እንደዚህ ስናየው የመጨረሻው ደረጃ ላይ ከደረሰ በሁለቱም ጋር ግሉኮስ እየሰጡ ምናምን ለማነቃየት ተንፋሽ የሚሰጡበት ሲስተም አላቸው። አይ ቲንክ ለዛ ተብሎ የተዘጋጀ ነው በወቅቱ የነበረው። በሁለቱም ጋር ተሰክቷል። ኦክሲጅን እዚህ ላይ ተደርጓል። ሐኪሞች በየደቂቃው ነው የመጡ የሚያዩት። በኋላ ራሴ ማወቅ ሲጀምር ደግሞ እዚህ አፍንጫዬ ውስጥ እንትን ተገብቶኝ በዛ ነው የምግብ ቱቦ ነው ምንድነው የሚባለው ሰው አይገባኝ። እዛ ያፊ ደግሞ የምግብ ውስጥ እኮ ይልላል እኮ ነው። እሱም እንዴት እንደሚወጣ አላውቅም ነበር፣ ግን ያ ሁሉ አለፈ ባጭር ጊዜ ውስጥ። ገና የሚመጡትንም ጊዜ እግዚአብሔር አምላክ እንደሚሆን ያሳልፈናል። ወደ እርሱ እስከሚጠራን ያለንን ጊዜ እያመሰገንን ምን እንደሚመጣ አይታወቅም። ምር በዚህ አጭር ጊዜ ውስጥ ያየኋት የተወሰነች ጊዜ ብትሆንም እግዚአብሔርን አያለነት የበለጠ ማለት ነው። ትናንት የምንጠራጠራቸውን ነገሮች የበለጠ በግልጽ ያሳየናል እግዚአብሔርና እስኪሆንብን አንጠብቅ። ማመስገን በጣም ትርፋለሁ። የሆነ ነገር ከሆነም በኋላ እግዚአብሔርን ከማመስገን መጀመሪያውንም እያመሰገነን ብንኖር ትርፋማ ያደርገናል እግዚአብሔር። የምሬ ነው። የተመለከቱት ያን ነው። ለምን
ብዙ እንትኖች ነበሩ አይምሬ ውስጥ አባቢ አሞቴ የነበረ ጊዜ ላይ በቃ ይሄ ነው ማደላቸው ነገሮች ተሰምተውኛል። ግን ያንን ስሜቶች ጠፍተው አሁን እግዚአብሔር እንዳመሰግን አጠገቤ ቁጭ እንዲል ያደረገልኝ እግዚአብሔር ተመሰገነ ይሁን፣ ለዘላለም የተመሰገነ ይሁን። ብቻ እግዚአብሔር ይመስገን ለሁሉም ነገር እና ቢያንስ ደግሞ ይሄንን ነገሮች ለእናንተ መናገር ብችል ድሮ ደስ ባለኝ ነበር። በወቅቱ ትንሽ ቪዲዮ አድርጌ መቅረጽና ዝም ብዬ ሾርት ኤዲት ሳላደርገው እንኳን መልቀቅ እችል ነበር። ግን ያንን የማድረግ አቅሙም አልነበረኝም። ጭንቀት ውስጥ ስለነበርኩኝ የማስበው ምን ቢሆን የሚለው ነው እንጂ ወደዚህ ማድረግ አቅቶኝ አይደለም። ግን ቢኖር ባረገው ኖሮ ጥሩ ነበር ለእናንተም። ግን አቅሙም ስላልነበረኝ ጊዜውም ስላልነበረኝ አንተ እሱ ነው ሊያውም እስቲ ለማስታወሻ ይሁን ፎቶ አድርጌ ምናምን ሲለኝ በማል ፎቶ ማድረገው እንጂ ትዝ አይለኝም። ስልኬ ራሱ ትዝ አይለኝም። ምናልባት እንደው ከተኛ አይተኛም። እሱም ከተኛ እንደው ምናልባት እንደዚህ ዝም ብሎ ይሸት ካልሆነ አይተኛም። አልተኛ እኔም አልተኛም። ቢያንስ እሱ ቢተኛ እንኳን አጠገባችን ያሉት 5 ታካሚዎች ከሱ ጋር 6 ማለት ነው አንድ ክፍል ውስጥ ያሉት የተለያየ ማሽኖች ይጠዋሉ። በቃ ማለት እነዚህ አውቶማቲኮቹ አሉ እጅ ላይ የሚደረጉት ኦክሲጅን እና ቢፒ የሚደረግባቸው እነሱ ኮንስታንት ነው የሚጮት ቀንም ለሊትምና ለማረፍ እንኳን እንትን አይለም። እሱ ቢተኛ አንደኛው ለሞ ይችላል፣ ለዛኛው ተራይ እንረባረባለን፣ ለኔም እንደሚረባረቡት ብቻ እረፍት ስላልነበር አስቦ ቪዲዮ ለመቅረጽ አላሰብኩትም። ለዛ ነው እሱ ነው ለውም ጎበዝ ሆኖ ለማስታወሻ ይሆናል። እስቲ ከነንቱን አንሺ ምናምን ያለ ፎቶ በመሃል አንድ 6-7 ያነሳሁት ከዛ ውጪ አይምሮ ውስጥ ነው ያለው እንጂ ለቪዲዮ የሚሆን አላደረኩም። ስለዚህ በዚህ ቅር እንዳይላችሁ ይቅርታ ጠይቃለሁ። እሺ ይጠበቅብኝ ነበረ ግን ቪዲዮ መልቀቅም ማድረግም ያልቻልኩት አንደኛ ከጭንቀት አንፃር ነው። ሁለተኛ ደግሞ ይሁን ብዬ እንደዛ አላሰብኩትኝም። በቃ ጭንቀት ውስጥ ስለነበርኩ ስለሆነ ነው እንጂ በሌላ ነገር አስቤ አይደለም። ይቅርታ አድርጉልኝ ልላችሁ ፈልጌ እንግዲህ ይቅርታን አስተላልፋለች። ክቡራን ተመልካቾቻችን እኔ ደግሞ አንድ መልእክት አለኝ። ዛሬ ይሄንን ቪዲዮ እያያችሁ በመጀመሪያ ደረጃ ሁላችሁም በእምነታችሁና በምትጸልዩበት ጸሎት ፈጣሪ አምላክ እግዚአብሔርን በራሳችሁም በእኛም አመስግኑልን። ሁለተኛ ደግሞ ዛሬ የለቀቅነው ኮሜንት ላይ በቃላት ተገልጸው ሊነገሩ የማይችሉ የሳሪ ድጋፍ እና እርዳታ ለእኔ የነበራት የጊዜ ቆይታ እውነትም እንኳን ሚስት የሆነች የሚያስብለኝ ነበርና በዚህ ብርታቷና ጀግንነቷ ኮሜንት ላይ ሐሳብና አድናቆታቸውን ግለጹልኝ፣ አመስግኑልኝ። እውነት ያው እንደምታውቁት ሁልጊዜ እወድሻለሁ ብያት አላውቅም። እንደና ደግሞ አብራኝ ቆይታ በነበረችበት ጊዜም እንዲህ በግል አመስግኛት አላውቅም። እናንተ ፊት ላይ ነው አሁን የምናገረው። አልለመድኩም። አስተማሚ ኖሮኝ አጠገቤ እንደዚህ ታመሜ አላውቅም። ግን መኝታም የለም ወንበር ላይ ቁጭ ተብሎ ነው። የመጀመሪያው ጊዜ ነው እንደሰማችሁ ሌላ ሰው እንዲተካት ያደረኩት። ከዛ በኋላ ግን እሷ ፍላጎት አልነበረም። እኔም ደግሞ ተኳት ገሪጥ ይደርልኝ የማለት አቅሙም አልነበረኝም። በቃ ዝም ብዬ ነው ስታመም የነበረው። መጨረሻ ላይ እንግዲህ ከሐኪሞቹ ከሕክምናውና ከእግዚአብሔር ጋር በሰላምና በጤና ሆኜ ከእናንተ ጋር ተገናኝቻለሁ። አይደለም ደግሞ አንድ ቀን እኮ ደግሞ እኔ ወደ ቤት መጥቼ ተደውሎልኝ ስልክ ለሆነ ጉዳይ መጥቼ እንትንክ ግሉኮስክ ወጥቶ ደም እየፈሰሰ ነበር ስመለስ። በጣም ነው የተናደድኩት። ለምን አደራ ብያቸው ነው የሄድኩትኝና ነበረች ብቻና ስመለስ እዚህ አብሰላት ደውላልኝ ነውና ረጅም ጊዜ አላየኋትም። በቃ ደህና ነው ደግሞ እሱ ትንሽ ተሻለ ብሎታል። ግን ደረሽ 30 ደቂቃ ምናልባት የትራንስፖርቱ ነው እንትን ያለኝ እንጂ በስልክ የሚወራ አልነበረምና እንትን ብዬ እዚህ ደርሼ ስመለስ እጁ እንትን ብሎ ተለቅሮ እንትን እየፈሰሰ ነው። ካኑላው ተነቅሎ ይፈስ ነበር። ረጅም እንትን ሩሷል ኳንሶላም ልብስህምና ያ ነገሮች ስለሚያስፈሩኝ እንትን ይለኛል፣ ይጨንቀኛል። ለዛ ብዬ ጥፋትም ቢሆንና የሆነ ነገር ቢሆን ራሴን ማውቀስ ነው የምፈልገው እንጂ ሌላ ሰው እንትን ብሎብኝ ትቹ ሂጂ ምንም ነገር እንዲገጥመው ስለማልፈልግ ነው።
በዛ ላይ ደግሞ እንኳን ተሰሽኛለሽ እንኳን ራስሽን አለቀስሽ እንኳን ምንም ነገር እኮ እንደሱ ነው ይባላል። እንግዲህ ዛሬ ካሁን በኋላ በሰፊው እንመጣለን። ቶሎ ቢቻል ይብዛ የሚነስብ በሳምንት አንዴ በቃ የእናንተን ድምጽ መስማት የእናንተ ኮሜንት ማንበብ እናንተ ደውላችሁ ስታናገሩን ጥሩ አይነት ስሜት ነው የሚሰማን። ስለዚህ እቺን የተከበረች ጀግኒት አንበሳ ጠንካራ ደጋፊ ሚስቴን አክብሩልኝ፣ በኮሜንቶቻችሁ አክብሩልኝ። እኔ አክብሬሻለሁ። ሌላ ሁለተኛ ማረጋው የለኝም። እንግዲህ ንብረቱ ከሆንኩት ከፈጣሪ ቀጥሎ በሁለተኛ ደረጃ ሳራ መርሻ ወደ ገብርኤል ሳሪቲ እግዚአብሔር ያክብርሽ። ለዛሬ የመጣ ነው እችን ለማለት ነው ያለንን ነገር እንድንነጋገረው። በዛ ላይ ደግሞ እኔ ሳልናገርም አልፎ የአብሰላትን 13ኛ ዓመት ልደት ከ8 ወር ከ9 ወር በኋላ ለቀን እንኳን በኮሜንታችሁ ማለት ብንጠፋም ውስጣችሁ እንዳለን ስለነገራችሁ በጣም ደስተኛ ነን። በዛም ነው ደግሞ በቃ እነዚህ በጣም ጠፍታችኋል የሚደውሉልኝም ስልኮች አሉና በዛ የተነሳ በቃ ለቤተሰቦቻችን የሆነ ነገር ማለት አለብን ብለን የቀረው ነው። ስላረሳችሁ ሁሌም ውስጣችሁ ስላለን እናመሰግናለን። በዚሁ ቀጥሉ። ያው ሰብስክራይብ አድርጉ፣ ሼር፣ ላይክ አድርጋችሁ አዳርሱ። እግዚአብሔራችሁን እግዚአብሔራችንን እንድናመሰግን ይሁን። በተረፈ ያላችሁን ሐሳብ አስተያየት በኮሜንት መደወል የምትችሉ ደውሉልን አለን። እናመሰግናለን። መልካም ጊዜ ይሆንላችሁ። በዚህ ኦክሲጅን ብዙ የሚያሰጋ አይደለም። አውልቄ መኖር እንደምችል እየነገርኳችሁ ነው። አልፎ አልፎ ነው አሁን የምጠቀመው። የነኛ አደገኛ ጊዜው ነበር ለኛ አስቸጋሪ የነበረው። መልካም ጊዜ። እናመሰግናለን።